ምን የመሰለ ጉንፋን ይዞኛልና ብርቱካን እየበላው ነው፣ ግን አልተሻለኝም። ስለዚህ በተረፈው የብርቱካን ኬክ ሰርቻለሁ። ቆዳውን ፈቅፍቄ ተጠቅሜዋለሁና ኬክ ውስጥ ማየት እንችላለን። ለመስራት በጣም ቀላልና ብዙ ግብአቶች ስለማይጠይቅም ነው የሰራሁት። የተጠቀምኳቸው ነገሮች ብርቱካን፣ እንቁላል፣ ዱቄት፣ ስኳር፣ ቫኒላ፣ ቤኪንግ ፓውደር፣ ዘይትና ትንሽ ጨው። መጀመሪያ የሶስቱንም ብርቱካን ቆዳ ጎድጓዳ ሳህን ውስጥ ፈቀፈቅ። 1 ኩባያ ስኳር ጨመርኩና አንድ ላይ በደንብ አድርጌ ያሸኋቸው። ሽታው በጣም ነበረ ደስ የሚለው። ገና ሳልጋግረው ቤቴ ኬክ መሽተት ጀምሮ ነበረ። ስኳሩ ላይ 1 ኩባያ ዘይት፣ 3 እንቁላል፣ 1 የሾርባ ማንኪያ ቫኒላ እና የ3ቱን ብርቱካን ጭማቂ ጨመር። በደንብ አድርጌ ከቀላቀልኩት በኋላ ደረቅ ግብአቶቹን ጨመር። 2 ኩባያ ዱቄት፣ 1 ከግማሽ የሾርባ ማንኪያ ቤኪንግ ፓውደር እና 1 የሻይ ማንኪያ ጨው። ዱቄቱን ነፍቼ ባስገባው ጥሩ ነበረ፣ ግን በዚህ ሰዓት ያንን በሙሉ ሰሃን ሳጥብ ስለማልገኝ ዝም ብዬ ነው የጨመርኩት። የተጠቀምኩት መጋገሪያ ትሪ ደግሞ ኬክ ያሳምራል፣ ግን ገልብጦ ማውጣት በጣም ከባድ ነው። ከሱ ጋራ በኋላ መታገሌ ስለማይቀር ብዙ ሰሃን እያቆሸሽኩ ህይወቴን ማክበድ አልፈለግኩም። የጋገርኩት በ170 ዲግሪ ሴልሲየስ ለ1 ሰዓት ነው። ከወጣ ከ10 ደቂቃ በኋላ መገልበጥ ኬኩ እንዳይሰባበር ረድቶታል።